የሚያስጠላው ነገር አሁን ሴኩሪቲ መጥቶ አሁን የጀመረውን ዲኮር አይቻልም ማለት ግን አለባበስ በጣም ስትሪክት ናቸው፣ ህግ አላቸው። ይዘው መገኘቱን መጠጣት በጥብቅ የተከለከለ በዩኔስኮ የታሪክ መዲና እስክትባል ድረስ ዛሬ እንግዲህ አብረን የምንውል ይሆናል። ከቤታችን እየወጣን ነው። ዛሬ ስራ ቦታ አብረን እንሄዳለን። በዚህ በጣም ጥፊያን ጨረስኩ። ስራ ቦታዬንም አሳያቸዋለሁ። እስከ መጨረሻው ቪዲዮን ይከታተሉ። በዚህ በጣም ይሞቃል ብዬ አስቤ ነበረ። በጠዋት ነው ሙቀቱ የሚጀምረው እዚህ። ላሳያችሁ። በዚህ ይሄን ቦታ አስጎበኛችኋለሁ። ቤቴ ፊት ለፊት ነው ያለው። በጣም ነው የሚያምረው። ዩኤ መታችሁ ይህን ቦታ ሳትጎበኙ ከሄዳችሁ ያው ብዙዎቻችሁ ሪግሬት የምታደርጉት ካሜራው ከሊጋርብታ እዛ ጋር ከቤቴ ፊት ለፊት ነው። በጣም ነው የሚያምረው ቦታው። ትልቅ ሙዚየም ነው። እንግዲህ የአረብ ሀገር መጥቼ የአረቦችን ቅንጡ ህይወትና ቅንጡ ፎቆች ብቻ አይቶ መመለስ ትንሽ ይከብዳል። የኋላ ታሪካቸውንም መጎብኘት ማየትን የመሰለ ነገር የለም። ሌትስ ጎ ፋሚሊ። እንግዲህ ብራዘር መጥቷል። ወደ ስራ ቦታችን እየሄድን ነው። ስንደርስ ቦታውን ለማሳያችሁ ይሆናል። እስከዛ እስከ መጨረሻ ቪዲዮን ተከታተሉት ጋይስ። እንግዲህ ሞላችን ደርሰናል። ስራ ቦታችን እንደምታዩት አለኝ ያልኳችሁ አንደኛው ካምፓኒ ይሄ ነው። አልፋን ዲጂታል ስቱዲዮ ይባላል። በዩኤኢ ትንሿ ኤምሬት አጅማን ላይ ነው ያለው። እስቲ ውስጥ ገብተን ደግሞ እናያለን። ከየት ገብተናል። እንግዲህ ሰዓታችንም ደርሷል። ልንወጣ ነው። ዛሬ የመስክ ፎቶዎች እና ቪዲዮዎች አሉን። በርዝዴ ነው እና እስከ መጨረሻው ቪዲዮን ተከታተሉ። ስራችን ምን ይመስላል የሚለውን አብረን ምን ይሆናል። አልፋን ዲጂታል ስቱዲዮ ብላችሁ ቲክቶክ አካውንት እና ኢንስታግራም፣ ቴሌግራም የተለያዩ ዌብሳይቶች አሉን። ገብታችሁ ስራዎቻችንን ቼክ ማድረግ ትችላላችሁ። ቤት ስራዎቻችንን ማየት ትችላላችሁ። የተለያዩ ፕሮግራም ቤቢ ሻወር ሊሆን ይችላል፣ ዌዲንግ፣ የተለያዩ ኢቨንቶችን እና ፕሮግራሞችን አሪፍ አድርገን ኢንተርናሽናል ፕሮፌሽናል በሆነ መንገድ እንሰራለን ማለት ነው። ዮ ፋሚሊ ደርሰናል። ቦታው በጣም የሚያምር ነው። እንደምታዩት ባክግራውንዱ ያለውበት ቦታ ከስተመሮቻችንም መንገድ ላይ ናቸው። እስከዛ ድረስ ያው ዲኮር ይፈልጋሉ። በርዝዴ ስለሆነ ያስተካከልናቸው ነው ዲኮራቸውን። እስከዛው ድረስ እስከ መጨረሻ ቪዲዮን ተከታተሉት። እንደምታዩት ቦታው በጣም አሪፍ የሚያምር ነው። ዞር ላይ ብዬ ላሳያችሁ። በጣም የሚሞቀው በስማ ወደዚህ ፀሐይ ነው። ፐብሊክ ኤሪያ ነው። ደስ ይላል። መሸት ሲል ደግሞ በጣም ብዙ ሰው ነው የሚመጣው። እዚህ ጋር ዲኮሩን እያስተካከልን ነው። ካሜራማኖቹም እዚህ ጋር ነው ያሉት። እንደምታዩት የትኛውን ቦታ ይሁን ሎኬሽን ይሰራለን የምትሉበት ቦታ ድረስ ቦታው ድረስ መጥተን የሚገራርም ፎቶና ቪዲዮ ሞመንት ሚሞሪ ይኖራቸዋል። ምርጫቸው ያው አልፋን ዲጂታል ስቱዲዮን ሊንካችንን ኮሜንት ላይ አስቀምጥላችኋለሁ። ስልክ ቁጥሮቻችንን እናስቀምጣለን። የሚያስጠላው ነገር አሁን ሴኩሪቲ መጥቶ አሁን የጀመረውን ዲኮር አይቻልም ማለት ነው። ፊኛው አይቻልም ማለት ነው። ትንሽ ብዙም አልለፋንም፣ ግን ትንሽ የሚሰራ ነው። ኖት አላውድ አለ። ቦታው ፕራይቬት ነው አለ። ያው ፎቶና ቪዲዮ ግን ማንሳት ትችላላችሁ ምናምን ብሎናል። ፎቶና ቪዲዮ እንሰራለን ማለት ነው። ዲኮሩም ቢቀርም ኖርማል ነው ብላለች ከስተመሯ። እስቲ ከመጣች በኋላ የተለያዩ ቦታዎች የመረጥን አሪፍ ፎቶዎችና ቪዲዮዎች እንሰራለን። በዚህ አጋጣሚ ህጋችሁ እንደሚለያይ ታውቃላችሁ አይደል? ዩኤስ 7 ስቴቶች እንዳሉ ሁላችሁ የምታውቁትም አላችሁ። ህጋቸው እያንዳንዱ ስቴት ህጋቸው ይለያያል። አሁን እዚህ ስቴት ላይ ሻርጃ ይባላል። አሁን ያለንበት ሎኬሽንም አልመጃዝ ነው የሚባለው።
ፐብሊክ ነው፣ የፈለጋችሁ ማድረግ ትችላላችሁ። ግን አለባበስ ላይ በጣም ስትሪክት ናቸው፣ ህግ አላቸው። አልኮል ላይ ደግሞ ኖት ትራይ ነው። ምንም አይነት አልኮል ይዞ መገኘቱን መጠጣት በጥብቅ የተከለከለ እና ህጎቿ በጣም ጠንካራ ናቸው። አንዳንድ ህጎችም አሉ። ጋይስ እዚህ መምጣት ለምታስቡ የሆነ ፕላን ያላችሁ ያው እዚህ ከመጣችሁ መቼም ሚሞሪ ነው። በስልካችሁ ብቻ ተነስታችሁ አትመለሱም። እኛ አልፋን ዲጂታል ስቱዲዮ የእናንተን ሚሞሪ ምርጥ አድርገን እስከ መጨረሻው ድረስ ዱባይ የሆነ ላይፋችሁን ሁሌ እንድታስታውሱ አድርገን እንሸኛችኋለን። ከታች እንግዲህ ኮሜንት ላይ ስልክ ቁጥራችን አለ፣ አድሬሳችንም እንደምታውቁት ቦታውን ነግሬያችኋለሁ። ብቻ እናንተ የትም ቦታ ይሁን የትም ዩኤ ውስጥ ብቻ ይሁን እንጂ ያላችሁበት ቦታ ድረስ መተን አሪፍ የሆኑ ሚሞሪዎችን ከእናንተ ጋር እንካፈላለን። ለምትነሱት ፎቶ እና ለሚኖራችሁ ቪዲዮ ጭራሽ ሀሳብ እንዳይገባችሁ። ፋሚሊ ትንሽ ስራ ከመጀመራችን መጡና ድጋሚ ሌላ ናይት ሽፍቶች ሴኩሪቲዎች አሁንም ቦታው የተከለከለ ነው ብለውን እዚህ ቦታ መተናል። ያው በስራ መሀል እንደዚህ ያጋጥማል። ሙቀቱ እየቀነሰ ነው። ቢሆንም ግን ያው እዚህ አካባቢ መተናል። ቦታው በጣም ቅርብ ነው። አሁን ቅድም ከነበርንበት በጣም ቅርብ ነው። ይሄን ያህል ይራቅ አይደለም። ሻርጃ ጥንታዊ ታሪኳን እንመለሳለን። ይቺ ከተማ ዛሬ የምትወያቸው ትላልቅ ህንፃዎች፣ መንገዶች ከመገንባታቸው በፊት ህይወቷ ምን ይመስል ነበር አትገምቱም። ከባህር ጋር የተቆራኘ ነበር። ዛሬ ስለ ሻርጃ የጀርባ አጥንት ስለነበሩ አሳ አጥማጆች፣ ስለ ውድ የባህር ፔርላ ታውቃላችሁ? ፔርላ ማለት የከበረ ድንጋይ እንቁ ማለት ነው። እና ታሪኳን እነግራችኋለሁ። ያው እስከ መጨረሻው አብራችሁን ቆዩ። እና ስለ አሳ አጥማጆቿ ስናነሳ ከብዙ አመታት በፊት ሻርጃ ሰዎች ዋነኛ ምግባቸው የሆነው ከፊት ለፊት የሚታዩት ባህር አባቶቻቸው በትናንሽ ጀልባ በቃ ላይክ ባህር ላይ የምታዩት ትናንሽ እንጨት ጀልቦች አሉ ተሳፍረው ዘመናዊ መረብ ሳይኖራቸው እንኳን በባህላዊ መንገድ አሳ ያጠምዱ ነበር። ይህ ባህር ለሻርጃ ምን ነበር ገምቱ? ለሻርጃ ህዝብ ከምግብነት በላይ የጽናትና የትጋት ምልክት ነው። እና ጋይስ ከሁሉም የሚገርመው ግን የሉል ፔርላ ፍለጋው ታሪክ ነው። ነዳጅ ከመገኘቱ በፊት ያው እንደምታውቁት ዩኤኢ በነዳጇ ነው ያለችበት ኢኮኖሚ እዚህ ደረጃ የመድረሷ ትልቁ አስተዋጽኦ ማለት ነው። እና ነዳጅ ከመገኘቱ በፊት ሻርጃ በዓለም ላይ ባሉ የንግድ ከሚታወቁ ቦታዎች አንዷ ነበረች። እንዴት ነበረ የሚፈልጉት የሚለውን እስቲ አብረን አንዳንድ ነገር ልበላችሁ። ዋናችሁ ምን አይነት የኦክሲጅን ሲሊንደር እንኳን ሳይጠቀሙ አፍንጫቸውም በኖይዝ ክሊፕ አስረው እስከ 20 ሜትር ጥልቀት ወደ ባህር ውስጥ ይገቡ ነበረ። ለመሰላችሁ ያም ቅድም ያልኳችሁን ፔርላ እንቁ ድንጋይ ለማውጣት ማለት ነው። በጣም አደጋ ቢኖረውም ግን እንደዛ ነበረ እያወጡ የሚተዳደሩት ንግዱን የሚያሳልጡት የነበረው። አሁን ያልካዎቹን ማቴሪያሎች ባለፈው እንደሰራሁላችሁ ቪዲዮ ገብታችሁ ማየት ትችላላችሁ። እዛ ላይ ምን አይነት ማቴሪያል እየተጠቀሙ እንደሆነ ያው ቪዲዮ ላይ አለ። እነዚህ የሚገኙ ሌላ ጌጣጌጦች ስራ ወደ ህንድ እና አውሮፓ ፍራንስ ይላኩ ነበረ እና የሻርጃ ንግዷ የቆመው አሁን እንዳልካችሁ በፔርላ እና በአሳ ማጥመድ ምናምን ታሪኮቿ እና የባህር እንቆቿ ላይ ነበረ። እና ጋይስ ዛሬ ላይ ታሪክ አልፈዋል፣ ሁሉም ተረስተዋል። እና እንዳልኳችሁ ፋሚሊ ቦቷ ስቴቷ የምትታወቀው ታሪክን በማስቀመጥና በጣም በታሪካዊ ላይክ መዲና የምትባለው ፔትሮል ከተገኘ በኋላ ሁሉም ሰማይ ጠቀስና ቅንጡ የሆኑ ፎቆች ሲገነቡ እሷ ግን ታሪኳን ጠብቃና ሙዚየሞችን በማስቀመጥ የምትታወቅ በዩኔስኮ የታሪክ መዲና እስክትባል ድረስ በቅታለች። ሁሉም ሲገነቡ እሷ ግን የገነባች የነበረው ታሪክ ነበረ። ኦልሬዲ ከስተመሮቹም ደርሷል። ስራችን ሊጀመር ነው። እስከ መጨረሻ ቪዲዮን ተከታተሉት። ይሄን የመሰለ ቦታ እንግዲህ አሪፍ ፎቶና ቪዲዮ ሬክ የምናደርገው ቪዲዮ እስከ መጨረሻ ተከታተሉት።